ብቻ ተጠንቀቁ። ዛሬ ከረፈደ ይህች ደንበኛችን ወጪ ፈልጋ ወደ ቅርንጫፍ ትመጣለች። የምትፈልገውን ትንሽ ብር ጽፋ ለደንበኛ አገልግሎት ባለሙያ ብትሰጠውም አካውንቷ ታግዶ ስለነበር ወደኔ መራት። ቼክ ሳደርገውም ከወራት በፊት ከፍርድ ቤት በመጣ ትዕዛዝ በሞባይል ባንኪንግ የማታለል ወንጀል አካውንቷ እንደታገደ ነግሬያት እኔም ደውዬ አሳውቄሻል ነበር ብዬ ማስረዳቴን ሳልጨርስ እንባ ቀደማት። አው ደውለህልኛል፣ ከሌላም ባንክ ቀድሞ ነግረውኝ ግራ ገብቶኝ ራሴን ላጠፋ ቢላ ይዤ ሰውን ያዳነኝ ምንም በማላውቀው ነገር የሰው ቤት ሰርቼ ያስቀመጥኩት ትንሽ ብር ተያዘብኝ። እዚህም የመጣሁት ብር ስላስፈለገኝ እንደው ካገኘው ብዬ ነው የሞከርኩት ብላ ማልቀሷን ቀጠለች። እንደምንም ማረጋግቻት በሌቦቹ የሆነችውን እንዲህ አለችኝ። እናቴ እንዳረፈች ብቻዬን ስቀር ከክፍለ ሀገር መጥቼ መስተንግዶ እየሰራው ስልኬን ጠረጴዛ ላይ አድርጌው ሰርቀውኝ የንግድ ባንክ የሞባይል ባንኪንግ ፓስዋርዴንም ሞባይል ባንኪንግ ብዬ ሴቭ አድርጌው ስለነበር ከሌላ ሰው ላይ ወደኔ አካውንት አድርገው አስተላልፈውበታል። የሰው ቤት እየሰራው ያጠራቀምኩት ገንዘብም ተያዘብኝ። የት መሄድ እንዳለብኝም አላወኩም፣ ማስረዳትም አልቻልኩም። ደሞ ታማሚ ነኝ እያለች ስቅስቅ ብላ ለቀሰች። አይዞሽ ብዬ አጽናንቼ የጻፈችውንም ትንሽ ብርም ቢያልቀበልም ብትልም በግድ ሰጥቻት ምን ማድረግ እንዳለባትም መፍትሄውን ነግሬያት በፍጹም ራሷን ስለማጥፋት እንዳታስብ አስጠንቅቄ ሸኘኋት። በጣም አሳዘነችኝ። እናንተም ወዳጆች ስልካችሁን ድንገት ብትሰረቁ እንደሷ በማታውቁት ነገር ጣጣ ውስጥ ትገባላችሁና እባካችሁን ተጠንቀቁ። የሞባይል ባንኪንግ ፓስዋርዳችሁን በፍጹም መዝገባችሁ አትያዙ። ስልክ ቁጥራችሁንና ተከታታይ የሚገመት ቁጥርንም እንደ ሚስጥር ቁጥር እንዳትጠቀሙ። መልካም ምሽት።